በቤልጂየም እና በአውሮፓ ህብረት የኢትዮጵያ አምባሳደር ለቃለምቲ ከልብ አመሰግናለሁ። የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች የጋራ ጉባኤ ነው የነበረው። ኢትዮጵያም በውጭ ጉዳይ ሚኒስትር ዶክተር ጌዲዮን የሚመራ ልዑክ እርስዎም የተገኙበት እንደተሳተፈ አውቃለሁና መጀመሪያ ስለ ጉባኤውና አንደምታዎቹ ወይም ፍሬ ሀሳቦቹ በሱ ላይ ማብራሪያ በመስጠት እንጀምር። እኔም አመሰግናለሁ። ከዶች ቬሌ ጋር በዚህ መልክ ቃለ ምልልስ ለማድረግ የመጀመሪያ እድል ስለሆነ አመሰግናለሁ። የመጀመሪያ ነው እንጂ መጨረሻ አይሆንም። እርሶም እንዳነሱት የቤኔሉክስ ሀገሮችና የአውሮፓ ህብረት ተቋማትን ሸፍኜ ነው የምሰራው። ቤልጂየም ተቀማጭ ሆነን ሉክሰምበርግ፣ ኔዘርላንድንም ጭምር እና የአውሮፓ ህብረት ተቋማት ሸፍነን ነው የምንሰራው። እንግዲህ ይሄ የአውሮፓ ህብረትና የአፍሪካ ህብረት አጋርነት ፓርትነርሺፕ የምንለው በእንግሊዝኛው በ2000 ዓመተ ምህረት ካይሮ ላይ ከተደረገው ጉባኤ ጀምሮ በየጊዜው ሲካሄድ የቆየ ነው። በመሪዎች ደረጃ 6ኛው ተካሂዷል። አሁን የመጨረሻው የወደፊቱ 7ኛው ነው የሚሆነው። ይህ ዓመት የፈረንጆቹ 2025 ከማለቁ በፊት አፍሪካ አንድ ካፒታል ላይ አንድ ዋና ከተማ ላይ እንደሚካሄድ እንጠብቃለን። የሚኒስትሮቹ በመሪዎች ደረጃ ንግግር እየተደረገ ስምምነት ላይ የሚደረስባቸው መግባባት ላይ የሚደረስባቸው ጉዳዮች ወደ ተግባር እንዲገቡ የክትትል ስርዓት እንዲኖር ተብሎ የተጀመረ ነው። ይህ 3ኛው ነው። የመሪዎች ጉባኤ ከመካሄዱ በፊት የሚካሄድ ስብሰባ ነው የሚሆነው። የሚኒስትሮቹ ስብሰባ ከመካሄዱ በፊት ደግሞ አንድ ሌላ ተጨማሪ ደረጃ ተፈጥሮለታል። የሲኒየር ኦፊሻልስ የሚባል ብዙውን ጊዜ አፍሪካ ያሉ የአባል ሀገራት አዲስ አበባ ተቀማጭ የሆኑት አምባሳደሮች እና አውሮፓ እዚህ ብራሰልስ ተቀማጭ የሆኑት በጋራ የሚሳተፉበት የአውሮፓ ህብረት ወይም አስተናጋጁ ወገን ሲሆን ግን እዛው ካፒታል ላይ አዲስ አበባ ከሆነ አዲስ አበባ ያሉት አምባሳደሮች ከካፒታል ሌላ ሰው አይመጣም። እንደ የሀገሩ አቅም እና የኢኮኖሚ ይዞታ ብራሰልስ ያሉ አምባሳደሮች ሊሄዱ ይችላሉ። አዲስ አበባ ያሉት የአፍሪካ ህብረት ቋሚ መልእክተኞች ግን ዋና ከሚኒስትሮቹ ቀጥሎ ያለውን ደረጃ ወይም ሌቭል የሚይዙ ስለሆኑ የግድ ነው መሳተፋቸው። የፖሊሲ ዶክሜንቱ፣ ኮሚኒኬው የመሳሰለው ጉዳይ ክርክር የሚካሄድበት ውይይት የሚካሄድበት የአፍሪካ ወገን አዲስ አበባ ላይ፣ የአውሮፓ ወገን ግን ደግሞ እዚህ ብራሰልስ ላይ ስለሆነ ሁለቱ ናቸው ዋነኛ መሪ የሚሆኑት። ብራሰልስ ተቀማጭ የሆኑት የአፍሪካ አምባሳደሮችና አዲስ አበባ ያሉት የአውሮፓ አምባሳደሮች ደግሞ ሂደቱን የሚያግዙ ተጨባጭ የሆነው መሬት ላይ ያለውን ስራ የሚከታተሉ ናቸው። ይሄ አጠቃላይ አደረጃጀቱንና ሁኔታውን የሚመለከት ነው። ይሄ እንግዲህ ይሄ አጋርነት 25ኛ ዓመት ሞልቶታል። በጣም ትርጉም ያለው ነው። አፍሪካ ከተቀረው ዓለም ጋር ከመሰረታቻቸው አጋርነቶች ውስጥ ቅድሚያውን የሚይዝ ነው ከእድሜ ቆጠራ አንጻር። ሌላ 2 ተጨባጭ ነጥቦችን ማንሳት ይቻላል። የአፍሪካና የአውሮፓ ግንኙነት በጂኦግራፊና በታሪክ በጣም የተቀራረበ ነው። ቅርብ የሚባለው የአፍሪካና የአውሮፓ ድንበር ሞሮኮ ጂብራልታር ያለው እንደምታውቀው 14 ኪሎ ሜትር ያህል ነው የምንራራቀውና በተፈጥሮ አንድ ላይ የተቆራኘንን በኮሎኒያሊዝም ታሪክ ደግሞ ብዙ የምንጋራቸው እና የምንካፈላቸው ሀሳቦች ስላሉ አጋርነቱ መመስረቱ ተገቢነት ያለው ነው። ዝርዝሮች እንዴት ወደ መሬት ወርደው የሚታይ የሚጨበጥ ለህዝብ በተግባር የሚመሰከር ስራ እንዴት ይሰራል የሚለው ነው ሁልጊዜ የሚያወያየው። አጠቃላይ ይዘቱ ይሄን ይመስላል። እንደሚያውቁት እንግዲህ 25 ዓመቱ ነው። በዚህ በ25 ዓመት የግንኙነት ታሪክ ውስጥ ግንኙነቱ ሞቅ ቀዝቀዝ የሚልበት ጊዜ አለ። በተለይ በአሁኑ ወቅት ግንኙነቱ ትንሽ እንደተጠበቀውና የተመሰረተባቸውን ምሰሶዎች ወይም ፒላሮች ባገናዘበ መልኩ አይደለም
ዛሬ ከአውሮፓ ህብረት ይልቅ የሁለትዮሽ ግንኙነቶች እየመጡ ነው። በዛ ላይ ደግሞ አውሮፓ በአፍሪካ ላይ ብዙም ፍላጎት እያሳየ አይደለም። ለምሳሌ አሁን ግጭቶችን በመፍታት የሚታይ ነው። አሁን የሱዳን ግጭት አለ፣ የዲሞክራቲክ ሪፐብሊክ ግጭት አለ። በሌሎቹ በመዋጥ የአውሮፓን ጉዳይ ችላ ብሎታል። ስለዚህ ግንኙነቱ የሰመረ አይደለም የሚሉ ክሪቲኮች አሉ። በአንድ በኩል እንዳሉት በጣም የተለየ ነው፣ አጥጋቢ ውጤት አስገኝቷል ቢባልም እንደነዚህ አይነት ክሪቲኮች አሉና እነዚህ ተነስተው ተወያይታችኋል? አሁን በተደረገው ጉባኤ ላይ በትክክል አውሮፓ ትኩረቱን አንስቷል ከአፍሪካ ላይ የሚል ጥያቄ ከሚኒስትሮቹ ቀርቦ ነበር። በሚኒስትሮቹ ከመጨረሻው ስቴትሜንት ብናሳ ሚኒስትሮቹ በአራት የተመረጡ ጉዳዮች ላይ የየሀገሮቻቸውን አቋም እንደየፍላጎታቸው ያው የአንድ ቀን ስብሰባ ስለሆነ ሁሉም ሚኒስትሮች በሁለቱም በኩል ያሉ ሊነጋገሩ አይችሉም። ከተመረጡት የመወያያ ነጥቦች የፖሊሲ አቋም ከሚንጸባረቅባቸው ነጥቦች አንዱ ያነሳው የሰላምና ጸጥታ ጉዳይ ነው። ሁለተኛው ይሄ ባለብዙ ወገን ዲፕሎማሲ የሚባለው እንዳነሳውም ባለብዙ ወገን ዲፕሎማሲ እየተሸረሸረ አገራት እንደየኢኮኖሚያዊና ወታደራዊ አቅማቸው በሁለትዮሽ እየሄዱበት ነው ያልከው ጉዳይ የሚያሰጋ ጉዳይ በመሆኑ ለውይይት የቀረበ ነው። ሶስተኛው ያው የምታውቀው የሀብት ማፍራት የብልጽግና በኢኮኖሚ ራስን የመቻል ጉዳይ ነው። አራተኛውና የመጨረሻው አውሮፓ ውስጥም በስፋት እንደምታየው የማይግሬሽን ላይ እየተንጸባረቀ ያለው አቋም ጉዳይ መወያያ ነው። ስለዚህ በእነዚህ አጀንዳዎች ዙሪያ ንግግር በሚያደርጉበት ጊዜ በተለይ የአፍሪካ ወገን ጠንከር ያሉ መልእክቶችን አስተላልፈዋል። ከአውሮፓ ወገን መሻቱ እንዳለ ወዳጅነቱና አጋርነቱ እንደሚፈለግ አንጸባርቀዋል ሁሉም ተናጋሪዎች። እኔ ቅድም ያልከው ከአጋርነቱ አውሮፓ ራሱን ገለል አድርጓል ያልከው በተግባር የሚታይ ነው። ትክክለኛ ግንዛቤ ይመስለኛል። አዲሱ የህብረቱ አመራር በማዳም ቮንደር ላይን የሚመራው ከተቋቋመ ወዲህ ያለፈው ታህሳስ ወይም ኖቬምበር መጨረሻ ህዳር መጨረሻ የትኩረት አቅጣጫውን የሚያመለክቱ የግንኙነት ሂደቶችን እንመለከታለን። በመጀመሪያ ወደ ላቲን አሜሪካ አካባቢ ነው የተንቀሳቀሱት። ከዛ ቀጥሎ ወደ ህንድ ሄደዋል። ወደ መካከለኛው እስያ ሀገሮች ሄደዋል። የመካከለኛው እስያ ከጂኦግራፊ ቅርበትም አንጻር ትክክል ነው ሊባል ይችላል። ወደ ኋላ ላይ ደግሞ የጂሲሲ የአረብ ባህረ ሰላጤ ሀገሮች በዘይት ሀብት የከበሩት አካባቢ እንዲሁ ትኩረት አሳይተዋል። አፍሪካን በሚመለከት በሜዲትራኒያን ዙሪያ ያሉት ሀገሮች ጋር ያተኮሩት እና ይሄ አጠቃላይ ስዕል ሲታይ በቂ ትኩረት አልሰጡም። አፍሪካ ጋር ያላቸውን ትብብር ወደኋላ አድርገዋል ተብሎ ሊገመት የሚችል ነው። በዲፕሎማቲ ክበቡ ውስጥም ይሄ ነገር አለ። ከአውሮፓ ህብረት ባለስልጣናት ከኮሚሽኑ ባለስልጣናት እንዲሁም ከአባል ሀገራት ተወካዮች ጋር በተነሳን ቁጥር ለአፍሪካ በቂ ትኩረት እየሰጣቸው አይደለም። ቅድም ያነሳኋቸው በጣም ምሰሶ የሆኑ ትልልቅ ጉዳዮች የታሪክ፣ የጂኦግራፊ እንዲሁም የህዝብ ለህዝብ ግንኙነት መሰረቶች እያሉ እሱም በሚጠበቅ ደረጃ የሚያንጸባርቅ ግንኙነት አይደለም የሚለውን እናነሳለን። እነሱ በጣም ይከላከላሉ። ትክክል አይደለም። ለአፍሪካ ሀገሮች ትኩረት እንደሰጠን የሚያመለክተው ይሄ በግሎባል ጌትዌይ ኢኒሺዬቲቭ የተባለው ላይ ለማሰባሰብ ከሚጠበቀው 300 ቢሊዮን ዩሮ ውስጥ ወይም ዶላር ውስጥ 150 የሚሆነው ግማሹ ማለት ነው ወደ አፍሪካ የሚሄድ ነው። ይሄ ራሱ የሚያመለክት ነው ለአፍሪካ የተሰጠው ትኩረት የሚል እምነት አላቸው። በተግባር የሚታየውን
እና በፖሊሲ ፍላጎት ያለውን የመመልከት ጉዳይ ነው። የማይካድ ሀቅ አለ። አፍሪካ እያደገ የሚሄድ አህጉር መሆኑ ይታወቃል። ወጣት የሰራተኛ ጉልበት ያለው ነው። የተፈጥሮ ሀብቱ አለ። ትልቅ ገበያ አውሮፓ እንደሚፈልግ ወደፊት የታወቀ ነው። ለዚህ የገበያ መዳረሻው እንግዲህ በተፈጥሮ የምታየው እና ናቹራሊ ማንም ሊያምንበት የሚችለው አንዱ አፍሪካ ነው፣ ሌላው ላቲን አሜሪካ ነው፣ ሶስተኛው ፕሮባብሊ ሴንትራል ማዕከላዊ እስያ እና ደቡብ እስያ ነው የሚሆነው። ከሁሉም የበለጠ በህዝብ ብዛትም የተሻለ ገበያ ሊሆን የሚችለውም ለአውሮፓ በኢንቨስትመንትም በንግድም የተሻለ መዳረሻ ሊሆን የሚችለው አፍሪካ መሆኑን የምስቱት አይመስለኝም። የፖለቲከኞች የፍላጎትና የጊዜ ጉዳይ ካልሆነ በስተቀር በተፈጥሮ ያለ ነው፣ መለያየት አይቻልም የሚል እምነት ነው ያለ። አመሰግናለሁ። በዚሁ ዙሪያ እንደው አንድ የመጨረሻ ላንሳና ደግሞ ወደ ባይላተራል ኢሹዎች ይመጣለሁ። ይህ የጂኦፖለቲካው እንደምታውቀው ዓለም የአዲስ ስርዓት ይታያል። የጂኦፖለቲካ ውጥረት አለ። ይሄ በዓለም የተፈጠረው የጂኦፖለቲካ ውጥረት ፕሬዚዳንት ትራምፕ የሚሆን የዩክሬን ጦርነት፣ የራሽያ ቻይና፣ ይሄ ግሎባሊ ያለው ውጥረትና ግሎባል ፖለቲክሱ በአፍሪካና አውሮፓ ግንኙነት ላይ ምን ተጽዕኖ አሳድረዋል? እሱ የሚንጸባረቅ ነበር ወይ በጉባኤው ላይ? በሚገባ ሲንጸባረቅ ነበረ። እንግዲህ አውሮፓ ውስጥ የዚህ የዩክሬንና የሩሲያ ግጭት ከሁለተኛው ዓለም ጦርነት በኋላ ለብዙ ክፍለ ዘመናት ሲዋጉ ኖረው ሰላም ያገኙት ባለፈው 70-80 ዓመት ነው እና አውሮፓ ወደ ጦርነት ካሁን በኋላ አይመለስም ብለው የተደመደመበት ጊዜ ላይ ያጋጠመ ችግር በመሆኑ የድጋፍ የትብብር ጥያቄ አለ። አፍሪካ ደግሞ በተለያዩ ታሪካዊ መሰረቶችና መነሻዎች ምክንያት ከአውሮፓ ህብረት ጋር ወግኖ ዩክሬንን የመደገፍ ወይም ደግሞ ከሩሲያ ጋር ወግኖ አውሮፓና ዩክሬንን የማውገዝ ጉዳይ ውስጥ አልገባም። በተባበሩት መንግስታት ድርጅት የተሰጡ ውሳኔዎችን መመልከት ትችላለህ። አፍሪካ ህብረት በየጊዜው የሚያወጣቸው መግለጫዎችና ውሳኔዎች ማየት ትችላለህ። በተቻለ መጠን ማዕከላዊ መንገድ ይዞ የመሄድ ከተቻለም አስታራቂ ሆኖ የመቅረብ በደቡብ አፍሪካው ፕሬዝዳንት የሚመራ የተሞከረውን ያው የምታስታውሰው ነው። ይሄን ማዕከላዊ መንገድ ይዞ የመሄድ ፍላጎት ነው ያለው። በአውሮፓ በኩል በህብረቱ በኩል ከፍተኛ መሻት አለ። ስለ ትብብር ጉዳዮች ባነሳ ቁጥር እኛ ኔክስት ዶር እዚህ ጎናችን ጦርነት እየተካሄደ ነው፣ አቋማችሁን ማሳየት አለባችሁ። በተለይ ይሄ የግዛት አንድነትና የሀገራት ድንበር የሉዓላዊነት ያለመደፈር የተባበሩ መንግስታት ድርጅት ቻርተር መሰረት የሆነውን ጉዳይ እየጠቀሱ ያነሳሉ፣ ግፊትም ያደርጋሉ። ከኛን የምትፈልጉን ለኢኮኖሚ ትብብርና ለጥቅም ብቻ ነው ወይ? እንደዚህ አይነት ፈተና ሲገጥመን ለምን ዝም ይላል አፍሪካ የሚል እይታ አላቸው። አንዳንድ ጊዜ ምንድነው እየሆነ ያለው? ለምንድነው አፍሪካ እንዲህ አይነት አቋም የሚወስደው የሚል ጥያቄም ያነሳሉ። በተለያዩ የውይይት መድረኮች ከአፍሪካ ጋር በሚካሄዱ ውይይቶችም ይነሳል። አፍሪካ የራሱን አቋም ቅድም ባልኩ መልክ ጦርነቱ በዓለም ላይ በተለይ ይሄ ሰፕላይ ቼይን የሚባለውን በመዘበራረቅ በነዳጅ አቅርቦት፣ በቴክኖሎጂ መሳሪያዎች ሽያጭ እና በመሳሰሉት በማዳበሪያን የመሰለ የግብርና ግብዓት በተሻለ ዋጋ በማግኘት ረገድ የፈጠረው ፈተና አለ። ያም ሆኖ ግን ከአንዱ ወይም ከሌላው ወገን ጋር መቆም ደግሞ መፍትሄ አይሆንም። በየመድረኩ አፍሪካ የሚነግረው ለአውሮፓውያን እኛ ጋር ችግር በሚፈጠርበት ጊዜ በውይይትና በድርድር ችግራችሁ ፍቱ እያተባለ የሚነገረው እናንተም ጋር መስራት አለበት። እኛ
እኛም በበኩላችን የበኩላችንን ድጋፍ ለማድረግ ዝግጁ ነን የሚል አቋም ነው እያራመደ ያለው። የጂኦፖለቲካ ዝብርቅርቁ የታወቀ ነው። በጣም አስቸጋሪ የሽግግር ዘመን እንደሆነ ይታወቃል። የተለመደውና የምናውቀው ትራንስአትላንቲክ የሚባለው ትብብር ይሄ አላያንስ ላይክ ማይንድድ ምናምን የሚባሉት መስተጋብሮች የተጎዱበት እና ወደ ብሔራዊ ጥቅምተኝነት የመጠጋት ችግሮች እያጋጠሙ ነው። ዞሮ ዞሮ የሽግግር ዘመን ነው ብለን የከፋው ቀን ሲመጣ ግን የትኛው ወገን ከማን ጋር ሊሰለፍ እንደሚችል ደግሞ ማስተዋልና መረዳት ይገባል። የአፍሪካ ሀገሮች በተናጠልም ሆነ የአፍሪካ ህብረት ለህዝብና ለአህጉሪቱ የሚጠቅመው የትኛው መንገድ መከተል ነው የሚለውን የፖሊሲ አቅጣጫ እየተከተሉ ነው የሚሄዱት። ሰፋፊ ክርክሮች፣ ውይይቶች ይካሄዳሉ በአፍሪካ ህብረት መድረክም ቢሆን ይሄንን በሚመለከት አዳጋች ጊዜ ውስጥ ያለን መሆኑ ግን የሚታወቅ። አመሰግናለሁ። በጣም ሚዛን አስጨባጭ ውይይት ነው። ወደ ባይላተራል ኢሹ ልምጣ። አምባሳደር ሰላናሳል ሄደ እዚህ ከክቡር የውጭ ጉዳይ ሚኒስትሩ ጋር እርስዎም ባሉበት የተለያዩ ባይላተራል ግንኙነቶች እንዳደረጉ ነው የምንረዳው ከአውሮፓ ባለስልጣኖች ጋር ነው። በአሁኑ ደረጃ የኢትዮጵያና የአውሮፓ ህብረት ግንኙነት በምን ደረጃ ላይ ይገኛል? የነበረውን ስለምናውቀው ማለት ነው። የነበረው እውነትህን ነው። ላለፉት 4-5 ዓመታት የተጎዳ ግንኙነት ነው። የመደማመጥ መጓደል እና የእኛን ተጨባጭ ሁኔታ ተረድቶ ትብብሩን ከሚጎዱ አቋሞች ፈቀቅ ማለት ላይ ቅሬታዎች ነበሩ። ያንን ማቃለል እንዳለባቸው ሁሌም ስንነጋገር ስንወያይ ነበር። እንደዛም ሆኖ የደረጃ ማነስና መጨመር ካልሆነ በስተቀር ሙሉ በሙሉ ተቋረጠ የምንለው ነገር አልነበረም። አሁን ባለው ሁኔታ የፕሪቶሪያ ስምምነት ከተፈረመ በኋላ የትብብሩ መሰረት ተብለው የተስማማንባቸው ጉዳዮች በተለይ ከ2021 እንደ ፈረንጆች አቆጣጠር እስከ 2027 ያለውን ጊዜ የሚሸፍነው ትብብር የተለያዩ የአፈጻጸም መንገዶች እየተፈጠሩለት እየሄደ የመዘግየት አፈጻጸሙን እና አስፈጻሚ አካላትን ከስምምነቱና ከትብብሩ ምሰሶች ወጣ የማድረግ ነገር ይታይ ነበረ። እሱን የማሻሻል ፍላጎት በጣም እየጨመረ መጥቷል። በተግባርም እየተሰራበት ይገኛል። ይሄው ተጠናክሮ እንደሚሄድ ብርቱ እምነት ያለን የአውሮፓ ህብረት ልዑክ አምባሳደሩ እዛ አዲስ አበባ ያሉት በጣም ከኛ የስራ ኃላፊዎች ጋር ተደጋጋሚ ውይይት ያደርጋሉ። አዲስ አበባ ያሉት አምባሳደሮች ጋር የጠረጴዛ ዙሪያ ውይይቶች በየጊዜው ይካሄዳሉ። ይህ እንግዲህ ትብብሩን በትምምና በዘላቂ ጥቅም ላይ የተመሰረተ አድርጎ የማስቀጠል ጉዳይ በየጊዜው በሚደፈርሱና በሚፈጠሩ አጋጣሚዎች የሚወሰን እንዳይሆን የማድረግ ውይይቶች እየተካሄዱ ነው፣ ንግግሮች እየተካሄዱ ነው። ከዚህ ዓመት በኋላ በጣም ጠንከር ያለ ሰፊ መሰረት ያለው በሁኔታዎች የማይረበሽ አይነት የማድረግ ግንኙነቱን መሰረት የሚጣልበት ዓመት ነው ብዬ አምናለሁ። በመልካም ሁኔታ እየተካሄደ የሚቀጥል ነው የሚሆነው። ይሄ የሚኒስትሮቹ ስብሰባ ብዙ እድል ሰጥቷል ለክቡር ዶክተር ጌዲዮን ጢሞቴዎስ በሚኒስትሮች ደረጃ በርካታ የአውሮፓ ሚኒስትሮችን ለማግኘት ከግጭቱ ወዲህ የመጀመሪያው ይመስለኛል አንድ ላይ ሆነው እንዲህ በሰፊ ለማግኘት ራሳቸውን የጀርመኑ የውጭ ጉዳይ ሚኒስትር ማምሻ ራት ላይ የቤልጅየሙ ውጭ ጉዳይ ሚኒስትር የሰጡት ራት ላይ ያው በጎን ተገናኝተው ሀሳብ ተለዋውጠዋል። ከሌሎቹ ጋርም እንዲሁ እንደየጉዳዩ ክብደትና እንደ ፍላጎቶች ሰፋፊ ውይይቶችን አድርገዋል። ከቤልጅየም የውጭ ጉዳይ ሚኒስትር ጋር በጣም ታሪካዊ መሰረቶችን የሚያስታውስ 120
ዓመት ይሆነናል እንደምታውቀው በሚቀጥለው 2026 ዲፕሎማሲ ግንኙነት ከተመሰረተ ያንን ትንሽ ቀለም ባለው መልክ የህዝብ ለህዝብ ትስስርን በሚያሳይ መልክ ለመዘከር ለመስራት የንግድ ኢንቨስትመንት እድሎችን ለማስፋት ሀሳብ ተለዋውጠዋል። አሁን ሰሞኑንም በፈረንጆቹ አቆጣጠር ከሰኔ 1 እስከ 4 የቢዝነስ ጉብኝት የሚያደርግ ልዑክ እየሄደ ነው። ይሄ እየሰፋና እየተጠናከረ እንደሚሄድ እናምናለን። ኔዘርላንድ ከፍተኛ ኢንቨስትመንት ወደ ሀገራችን ከሚያፈሱ ሀገሮች አንዱ ነው። የሌሎቹንም እንዲሁ እየዘረዘርን መሄድ እንችላለንና የፖለቲካ ንግግሩ፣ ውይይቱ፣ የመተማመን ስሜት መፍጠሩ፣ የዲፕሎማሲ ኮሄረንስ የመፍጠሩ ነገር መልክ እየያዘ እየመጣ ነው የሚለውን በደንብ መጨበጥ ተገቢ ይሆናል ብዬ አስባለሁ። አንድ ለየት ያለ ነገር በዚህ በሚኒስትሮቹ ስብሰባ ወቅትም ቢሆን ያስተዋል ነው እንደ ድሮ አውሮፓ የራሱን ይሄ ኮንዲሽናሊቲ የምንለው ይሄን ካላከበርክ ይሄን ካላሟላ የሚለውን እየተሻገሩ የጋራ ተጠቃሚነት ለህዝቦቻችን የሚያዋጣ በኢኮኖሚ ትብብር ላይ እንደ ድሮ ከባህር ማዶ የሀብት ፍሰት ሳይሆን ንግድ ኢንቨስትመንት ወደዛ እንሸጋገር የሚለው በጣም ጎልቶ የሚነሳ ነጥብ እንደነበረ ይሄ ለኛም ለኢትዮጵያም ቢሆን የሚሰራ መሆኑን ማስተዋል ይገባል። ውጭ ጉዳይ ሚኒስትሩ የተፈራረሟቸው ስምምነቶች ወይም ግንኙነቶች አሉ ከአውሮፓ ኮሚሽን ጋር ወይ ከተለያዩ ዲፓርትሜንቶች ጋር? በቅድሚያ የተፈረሙ ስምምነቶች አሉ ወይ ላልከው አንድ የመግባቢያ ሰነድ ተፈርሟል። ይኸውም ከክሮኤሽያ መንግስት ጋር በዲፕሎማሲ ስርዓት ይሄ የፖለቲካ ምክክር የሚባል ስርዓት አለ። እሱን ለመመስረት የተፈረመ ስምምነት ወይም የመግባቢያ ሰነድ አለ። ሌሎቹን በሚመለከት ከአውሮፓ ኮሚሽን ከሁለት ኮሚሽነሮች ጋር ከጎላ ያሉ ጉዳዮች ካሉን ጋር በጣም ጥልቀት ያለው ውይይት አድርጓል። ክቡር ሚኒስትር አንዱ የዓለም አቀፍ ትብብር ኮሚሽነሩ ጆሴፍ ሲኬላ ከሚባሉት ጋር ሰውየው እንደሚያውቋቸው በመንግስትም ውስጥ የሰሩ በባንኩ ዘርፍ ያገለገሉ ሀገራቸው ደግሞ አስቸጋሪ የነበረውን የሽግግር ዘመን ኢኮኖሚው ላይ በውሳኔ ሰጭነት ሲሳተፉ የነበሩ የቼክ ዜጋ ናቸው። በጣም ጥልቀት ያለው በእውነት ወደፊት ትብብሩን መልክ ለማስያዝ በተለይ በዚህ በግሎባል ጌትዌይ የኢኮኖሚ ትብብሩ ወደ ቢዝነስ ወደ ኢንቨስትመንት እንዲሸጋገር ያላቸውን ቁርጠኝነት አሳይተዋል። በእኛ በኩልም ለመቀበል ቀረብ ብለው ያለውን እድል እንዲረዱት እንዲያውቁ የአካባቢ አገሮችን የሚያስተሳስሩ ኢንቨስትመንቶች የመሰረተ ልማት ስራዎች ላይ ትኩረት ሰጥተው በተቻለ መጠን ይሄ የተለመደውን ድርቅ ያለውን የምዕራባውያኑን የቢዝነስ ሞዴል አሻሽለው የሚሰሩበትን እድል ይሄን ማለሳለ ለምንድን ነው ቻይናዎቹ በዚህ መልክ እየሄዱበት ነው እና ይሄ ደግሞ ለኛ መቼ አይደለም የሚሉት እነሱ ከዓለም አቀፍ ሁኔታው ጋር ራሳቸው አስተባብረው መስራት እንዳለባቸው መሰረታዊ ውይይት የተካሄደበት ነው። በጣም ጠቃሚ ነው የሚል እምነት አለኝ። ሁለተኛው ከአውሮፓ የውስጥ ጉዳይ የጸጥታው እና የማይግሬሽን ኮሚሽነሩ እዛ ላይ ስደተኞችን እንድትቀበሉ የማግባባት እና ሀገሮች ጋር በዛ በተናጠል የተስማሙ ስደተኞችን እየመለሱ ነው የሚላል። ኢትዮጵያን በዛ በኩል ኮሚትሜንት እንድትገባ ጥያቄ እንደሚቀርብ ወይስ በእነሱ በኩል ይሄ ዋና አጀንዳቸው እንደሆነ የሚታወቅ ነው። አንተም የምትረዳው ነው። እያንዳንዱ የአውሮፓ አገር ውስጥ ስልጣን እየያዘ ያለው የፖለቲካ ፓርቲ አጀንዳ እያደረገው ነው። ይሄን የሚያሳዝን ነው። አብሮ ማስኬድ የጋራ ጥቅምን ያስገኝ ነበረ። ግን የፖለቲካ ዘይቤው አሁን የምታየው ከአሜሪካ ጀምረ እዚህ በሰሜኑ ንፍቀ ክበብ ውስጥ በሚያሳዝን ሁኔታ እየጠበበ ነው የመጣው እና
ዋናኛ አጀንዳቸው ስለሆነ እሱ ሳያነሱ ያልፋሉ ብሎ የሚተባበል ነገር የለውም። አንስተዋል፣ ተነጋግረዋል። በእኛ በኩልም አቋማችን ተገልጾላቸዋል። መደበኛ የሆነው ማይግሬሽን ሁልጊዜም ቢሆን ማኔጅ እየተደረገ ክፍት ነው መሆን ያለበት። የሰው ልጆች በተፈጥሯችን ከአንዱ ወደ አንዱ ቦታ እድል ባለበት ቦታ ሄደን የመስራት ጉዳይ ነው ቅድሚያ ሊሰጠው ትኩረት ሊሰጠው የሚገባው። የስምምነት ማዕቀፎች ደግሞ አሉ ይህንን በሚመለከት እሱን ተከትላችሁ ሂዱ ነው የምንለው። ነሰሰርሊ ያንን ብቻ ተቀብለው ይሰራሉ ማለት በፍጹም አይቻልም። ምክንያቱም የፖለቲካ መሰረታቸውን የሚንድ ስለሆነ ዜጎቻችን በጣም የሚገፋ ሁኔታ አጋጥሟቸው ሀገራችሁ ግቡ ከተባሉ ኢትዮጵያ እንኳን ለልጆቿ ሌላውንም ማስጠግታ የምታኖር ሀገር አይደለችም። ከ1 ሚሊዮን በላይ ስደተኞችን እኮ እናስተናግዳለን በዚሁ ባለን የተጎዳ አቅም ማለት ነው። እና አስገዳጅ ሁኔታ ሲመጣ ዜጎች በፈቃዳቸው ሲመጡ መቀበል፣ ተገፍተው መድረሻ መቀመጫ አሳጥተው ከገፏቸውም ዜጎቻችን ቤታቸው ሀገራቸው ለማምጣት የሚቻለው ድጋፍ ይደረጋል። እዚህ እነሱም የገቡትን ቃል ማክበር አለባቸው። ይሄ ሪሴትልመንት ሪኢንቴግሬሽን የሚባለው ሂደት አለ የተስማማንባቸው፣ እሱን ማሟላት አለባቸው። የህግ ስርዓቱን ደግሞ የየሀገሮቹ የካውንቲዎቹ የእያንዳንዱ አስተዳደር አካባቢ የሚከተለው ተሟልተው መሆን አለበት ወደ መመለስ ደረጃ በሚደርሱበት። ይሄንን ቁጭ ብለን እንደ ሂሳብ ነው ድርድር የሚደረግበት። ዋና አጀንዳቸው መሆኑ ግፊት የሚደረግ መሆኑን ዜጎቻችንን መረዳት ማወቅ አለባቸው። የየአካባቢውን የፖለቲካ ተጨባጭ ሁኔታ ማወቅም ይገባል። ራስን ለአደጋ ወደማያጋልጥ ሁኔታም መሄድ አይገባም። ራሳቸውን እየጠበቁ የጊዜውን ሁኔታ ማሳለፍ ያስፈልጋል። እኛ በግድ ሰውን ተጭነን እንዲያርጉልን እንደዛ አድርጉልን አንልም። እያንዳንዱ ዜጋ የተሻለ የስራ እድል የገቢ ሁኔታ ባገኘ ቁጥር ለሀገሩም ለቤተሰቡም እንደሚጠቅም የሚዘነጋ ማንም የለም። የአስተዳደር ስርዓቱም ቢሆን ይህንኑ ነው የሚከተለው የሚያስበው። ውጭ ፖለቲካ የሀገር ውስጥ ፖለቲካው ተጽዕኖ አለው። ብዙ ክሶች አሉ ደግሞ እንደምታውቀው በዓለም አቀፍ የሰብአዊ መብት ድርጅቶች፣ በጋዜጠኞች ድርጅቶች እነዚህ ነገሮች በዓለም አቀፉ በዲፕሎማሲው ስራችሁ በእናንተ በኩል ያላቸው ተጽዕኖ ሁለቱ እንደ መንግስት ችግሮችን ለመፍታት እየሄደበት ያለው መንገድ ከዛ በተጨማሪ ደግሞ እዚህ ያለው በተለይ ዲፕሎማቶችን ከዓለም አቀፍ በእናንተ ስራ ላይ እና በኢትዮጵያ ገጽታ ላይ ያለው ተጽዕኖ እና ለስራችሁ ላይ የፈጠረው ችግር እሱን ገልጸልኝ ውይይታችንን እንጨርሳለን። በጣም ጥሩ። ይሄ እንግዲህ የሙዚቃው ቅኝት የመለወጥ ካልሆነ በስተቀር ሁልጊዜም የቀጠለ ነገር ነው። በምዕራቡ ዓለም እንደምታውቀው ዋነኛ እሴቶቻችን ብለው የሚያነሷቸው የአውሮፓ ህብረትም አሜሪካም ሌሎችም ምዕራባውያን በህብረቱ የማይካተቱት ማለቴ ነው። ይሄ የሰብአዊ መብት ጉዳይ የራስን ፍላጎትና ስሜት ያለ ገደብ መግለጽ የመሳሰሉት የሚሉትን ያራምዳሉ። በአንጻሩ ግን የህግ የበላይነት የሚባለው ጉዳይ ላይ ምን ያህል ጽኑና ጠንካራ አቋም አሰራር እንዳላቸው ታውቃለህ። አፍሪካ ጋር ሲመጣ የገጠመን ፈተና ይሄ ነው። የሌሎቹን አፍሪካ ሀገሮች በዝርዝር መናገርም ባልችል ለኢትዮጵያ የዲሞክራሲ ጉዳይ አማራጭ አይደለም። ብዝሃ ማህበረሰብ የሆነነን ብዝሃ እምነት የሆነነን ሌሎችንም በብዝሃነት የሚገልጹንን መለኪያዎች መዘርዘር ይቻላል። ይሄን ሁሉ ማስተናገድ የሚችለው የዲሞክራሲ ስርዓት ነው። ሁሉንም አሳታፊ የሆነ የዲሞክራሲ ስርዓት መሆኑ ይታወቃል።
ሙከራዎች አሉ። እንደምታውቀው በከፍተኛ ፍላጎትና ስሜት ከ2010 ጀምሮ ሪፎርም የማድረግ ይሄ ክፍት ማህበረሰብ የሚባለው በምዕራባውያኑ መለካ ወደዛ ለመሸጋገር ብዙ ጥረት ነው እየተደረገ ያለው። የህግ ስርዓቶችን ለማሻሻል የሚዲያ አሰራሮችን መልክ ለማስያዝ የተሰሩ ስራዎች አሉ። ትልቁ ፈተና የሆነው የሚቀመጠውን ስርዓት ተከትሎ የመፈጸም ጉዳይ ላይ በሁለቱም ወገን ለምሳሌ የሚዲያ ነፃነትን የጋዜጠኞች መብትና ግዴታን በሚመለከት የወጡ አሰራሮች፣ ደንቦች አሉ። የጋዜጠኝነት ስራና ሙያውን ከፖለቲካ አቋም ጋር ደበላልቆ መያዝ የማይገባ ድርጊት እና ከህግ የበላይነት ጋር የሚጋጭ አድራጎት መፈጸም ውስጥ ይገባልና የቱ ጋር ነው ድንበሩ የጋዜጠኝነቱና የፖለቲካኛነቱ የሚለው በጣም ችግር እየፈጠረ ነው። ሁለተኛ የሰብአዊ መብትም ቢሆን ይገባኛል። የሰብአዊ መብት አጀንዳ የፖለቲካ አጀንዳ ተደርጎ እንደሚታይ፣ ግን የሰብአዊ መብት ማስጠበቅ ስራውን እሰራለሁ የሚለው ሰው እዛው ላይ ነው መቆየት ያለበት። ሌሎቹ ፖለቲከኞች ከዛ የሚመነጨውን እንደ ተጽዕኖ ማሳደሪያ ሊጠቀሙበት ይችላል። ግን ዋናው አክተር ራሱ ባለቤቱ በሰብአዊ መብት ጉዳይ በጋዜጠኝነት ጉዳይ ባለሙያው እኔ ነኝ የጠራ ተጠሪነት ወይም ይሄ አካውንታቢሊቲ የሚባለው አለብኝ ብሎ የሚሰራው የአቋም መዋዠቅ ውስጥ የገባ የማይገባና ተጠያቂነት የሚያስከትል ነገር ውስጥ ራሱ ሲያገኝ ህግ መከበር አለበት። እየደረሰብን ያለውን ጥፋት የምትመለከተው በዋናው ሚዲያ እንኳን ብቻ ሳይሆን በዚህ በሶሻል ሚዲያው በኢትዮጵያ ማህበረሰብ ላይ የደረሰውን ጉዳት የምንረዳው ነው። የህግ የበላይነት የማይከበርበት ሀገር ደግሞ በስርዓት አልበኝነት ጉልበት አለኝ የሚለው ሁሉ ካለን ጠመንጃ የማምለክ ባህል ጋር ተደምሮ ከፍተኛ ጥፋት የሚያደርስ ነው። ይሄ እየታረመና እየተስተካከለ መሄድ አለበት። ከዲሞክራሲ ኢትዮጵያ ወደ ኋላ ፈቀቅ እያለች ነው የሚል አንደምታ ይዞ ከሆነ ይሄ የገለጽክልኝ ወቀሳ የሚቀርበው ትክክል አይደለም፣ ስህተት ነው። ኢትዮጵያ የዲሞክራሲ ተቋማት እየተጠናከሩ እንዲሆኑ ተቋማት እንዲመሰረቱ የህግ አስከባሪ የልዩ ልዩ ተጠያቂነትን የሚያረጋግጡ ተቋማት በተለይ የዲሞክራሲ ተቋማት የምንላቸው የምርጫ ሂደትን የሚከታተሉ የሰብአዊ መብት ጉዳዮችን የሚከታተሉ እንባ ጠባቂ የሚባሉት ፓርላማው ራሱ እየተሻሻለ ከዘመን ወደ ዘመን እንዲሄድ መሰረቱ ተሰርቷል። የፖለቲካ ባህላችንን አሻሽለን ይሄ የዜሮ ድምር ጨዋታ ውስጥ ወጥተን የምንስማማበት ጉዳይ ላይ መስማማት፣ ማንስማማበት ጉዳይ ላይ ደግሞ ተስማምተን ወደፊት መሄድ ትልልቅ መርህ የሚባሉት አገርን፣ ህዝብን፣ አካባቢን፣ አህጉራችንን የሚገልጹ ይሄ ዲፋይን የሚያደርጉ ተብሎ በፖለቲካ አቋም የሚያዙት አጀንዳዎች ላይ መስማማት የግድ ነው። አለበለዚያ በየጊዜው አገርን እያፈረሱ መገንባት ምን ላይ እንደሚያደርሰን የታየ ጉዳይ ነው። ከዚህ ውስጥ መውጣት አለብን የሚል ጠንካራ እምነት ነው በአመራሩ በአገሪቱ አስተዳደር በኩልም ያለው። ይህንን በእኔ እምነት ትልልቆች ሚዲያዎች ኃላፊነት የምትቀበሉትም እንዲሁ ማየት አለባችሁ። ታማኝ በሆነ መልክ የሚንጸባረቁ ሀሳቦችን ከሁለቱም ወገን እየጠየቃችሁ ማቅረብ ይገባል። በስሚ የሚቀርብ ብዙ ነገር አለ። ለምሳሌ የግጭቱ ጉዳይ የእርሶ ሚዲያ ጭምር የሚያቀርባቸው ሪፖርቶች እኔ ተገቢነት ያላቸው አይመስለኝም። ጥሩ ደራሲ ከሆኑ እርሶ ወደኋላ ሄደው ይፈትሿቸውና አንዳንዶቹን ነገሮች ማየት ይቻላል። ሬሊ ሚዲያ እንደዛ መሆን አለበት ወይ? ከፖለቲካ መሳሪያነት ነፃ ነው የምዕራባውያኑ ሚዲያ የሚባል ነገር ካለ እኔ በበኩሌ አልስማማም። አብዛኞቹ በመንግስት በጀት የሚደጎሙ የፖለቲካ አቋምን እንዲያራምዱ የተፈጠሩ ናቸው። የዛ ተጽዕኖ ስላለበት ነው። ግን ህጸጽ የለም፣ ጉድለት የለም። እንደው ኢትዮጵያ
መንግስቷም ስርዓቷም በዓለም አቀፍ ደረጃ ተቀባይነት ያላቸው ከሞላ ጎደል ስምምነት የተደረሰባቸውን ሁሉንም መርሆች ከአስከባ ቁጥር አንደው ሁሉም ራይት ተደርጎላት እንድትሄድ እየሰራች ነው። ከየት ይመጣል እንዲህ አይነት አቅም? እዚህ የማያቸው ብዙ የሰብአዊ መብት ጉዳዮች እኮ አሉ። የአውሮፓ ተቋማት ማዕከል የሆነ ቦታ ለሰው ልጅ እኮ ሜዳ ላይ መጠለያ አጥቶ ይቀመጣል። ለልዩ ልዩ ጥቃቶች ይጋለጣል። በከለሩ በመልኩ ምክንያት አገልግሎት መስጫ ጋር ሲሄድ የሚንጸባረቁ ፊቶችን እናያለን። እና ይሄንን ሁሉ ለአፍሪካ ሀገሮች በዝርዝር እየተቆጠረ የሚላከከውን ማየት ያለበት ይመስለኛል የምዕራቡ ዓለም። ያ ማለት ግን እንደው የተዋጣለት ነው የሚወቀስ ነገር የለንም የሚለው ተገቢ አይመስለኝም። የኛ የሀገር ውስጥ ሚዲያዎች በተለይ ኃላፊነት አለባቸው። ሁኔታዎችን በዝርዝር እያዩ ትክክለኛውን መረጃ ለህዝብ ማቅረብና ማጋራት ይገባቸዋል። እና በዚህ መልክ ብናየው ነው የሚሻለው። የተለመዱ ናቸው አሁንና አምነስቲ ሂውማን ራይትስ ዎች የመሳሰሉ። ታዲያ ለምንድን ነው ሰዎች ለዘመናት ኑሮ መስርተው ከቆዩበት ቦታ ጉልበታቸው እየተበዘበዘ እያገለገሉ ለአውሮፓም ለአሜሪካም ኢኮኖሚ አስተዋጽኦ እያደረጉ የነበሩ ሰዎች እየታነቁ ሲላኩ የት ነው ሄደው ያ ሪፖርት? ለምንድን ነው ተመሳሳይ ሚዛናዊ የሆነ ነገር ሪፖርት የሚያደርገው? የአንዱን አቅጣጫ ብቻ ያዘ። አንዳንድ ግጭቶች የምታውቃቸው አሉ። የሰውን ዘር ከመሬት ላይ የሚገፋ አይነት ድረስ የሚሄዱ ምን አይነት ሪፖርት ነው የሚያቀርበው የምዕራባውያን ሚዲያ? እና ይሄ የተዛባው ነገር አለ። ከሱ ውስጥ መውጣት ያስፈልጋል። የሀገር ውስጥ ግጭቶች ያልከውን በሚመለከት በጣም እንደው ሚዛናዊ ለመሆን በተከታታይ ከፌዴራሉ መንግስት የሚወጡ ጥሪዎችን፣ መግለጫዎችን ማጤን ተገቢ ይመስለኛል። ሁለቱንም መንገድ መከተል ካሁን በኋላ ለኢትዮጵያ በእኔ እምነት የመንግስትም አቋምና አቅጣጫ ይሄ ነው። ሁልጊዜም ለንግግር ለድርድር ዝግጁ ነው። ይህንን የተንሻፈፈ በትንንሽ ብር የሚሰበሰብ ክላሽ እየያዘ ሁሉም እየተነሳ በራሱ ህግ እና መብት አስከብራለሁ የሚል ትክክል አይደለም። ስርዓት መከበር አለበት። አለበለዚያ ዲሞክራሲን ባለው ነገር ሰብአዊ መብት የምትለው ነገር ሊሰራ አይችልም በፍጹም። ከዚያ መውጣት ይገባናል። ያ እንዲሆን መደራደር፣ ክላሽን ወደዛ አስቀምጠህ ቁጭ ብለህ መደራደር ነው፣ መነጋገር ነው፣ ፖለቲካ መግባባት ላይ መድረስ ነው። በቃ የሚባል ነገር የለም በፖለቲካ ላይ። ስልጣን ላይ ያለ መንግስት ደግሞ በማንኪያ ላጎርስህ አይችልም። የያዘውን ስልጣን አጀንዳ ቀርጸህ የሚደግፍህ ህዝብ አሰልፈህ ነው ስልጣን የሚገኘው። ያንን መንገድ መልመድ አለበት የኛ የፖለቲካ ተዋናይ በሙሉ። ሁለተኛው ይሄኛው መንገድ ጥሶ ለሚሄደው መንግስት ባለው የህግ ማስከበር ስልጣን ኃላፊነት ህገ መንግስታዊ በሆነው ግዴታ አለበት ይህንን የማስጠበቅና ህግን የማስከበር። ሁለቱንም መንገድ ትራክ የምትሉት በፈረንጅ እሱን ተከትለን መሄድ አለብን። እንደዛ ሲሆን የተረጋጋ ሰላማዊ የሚበለጽግ ማህበረሰብ መገንባት ይቻላል። በዚህ መንገድ መቀጠል ነው የሚሻለው ለኢትዮጵያ ህዝብ ብለው እርሶም በዳበረ ሙያው እንዲሰብኩ ለምንወታል። ግን ይሄ እንዳሉት ብዙ አወዛጋቢ ቢሆን ግን ያለው ሁኔታ በእናንተ ስራ ላይ በዚህ በዲፕሎማሲው ስራ ላይ ምንድን ነው ተግዳሮት የሚፈጥርባችሁ? ምክንያቱም እዚህ ያለው ከሚዲያውም ይሁን ከሪፖርቶቹ ኦፊሻሎቹ እንደዚህ አይነት ነገር እየተፈጸመ ነው የሚል ጥያቄ ያቀርባሉ። እንዴት ነው የምትወጡት? ዲፕሎማት እንግዲህ እንዲህ አይነቱ ፈተና አልፎ የሀገሩን ብሔራዊ ጥቅም እና የህዝቡን ጥቅም የሚያስከብር አጀንዳ ካላራመደ ስራው አይገባውም ማለት ነው። የማንኛውም ሀገር ዲፕሎማትና ማንኛውም ዲፕሎማት ይሄ ነገር ፈተና ይገጥመዋል። አጀንዳው ሊለያይ ይችላል። ለምሳሌ የአሜሪካን ዲፕሎማቶች ዛሬ ብትወስድ ፈተና አለባቸው። ብዙ መገለል መገፋት አለ። ያንን ተሻግረው ነው የሚሰሩት። የእስራኤልን ዲፕሎማቶች መውሰድ ትችላለህ። ለምሳሌ በተደላደለ መስክ ላይ አይደለም የሚሰሩት እና ለእኛ በእኔ እምነት
ለወጣቶቹ ዲፕሎማቶች በተለይ የተሻለ ዘመን ነው ባይ ነኝ። ለምን መሬት ላይ የሚያሳዩት የሚጠቅሱት ተስፋ የሚሰጥ ነገር አለ። ለኢትዮጵያ ብቻ ሳይሆን ለአህጉሪቱ በአጠቃላይ አህጉሪቱ ወደ ብድግ ወደ ማለት አሉ። ብዙ ኪስ ቦታዎች ላይ ያሉትን ፈተናዎች ችላ ብዬ አይደለም። በሳህል ያለውን ችግር እንረዳለው። ከአሸባሪነት ጋር በተያያዘ በተለይ የኛ ምስራቅ አፍሪካ እና አፍሪካ ቀንድ ላይ ያሉት ውጥንቅጦች ይረዳለው። ወዴት ነው ረጅም ፕሮጀክት እያደረገ ያለው ሁሉም አካሄድ የሚለውን መረዳት ነው። በሀገር ደረጃ ደግሞ ኢትዮጵያ አካሄዷ ምንድን ነው? ከአለፈው ዓመት ዘንድሮ ይሻላል ወይ? ከዘንድሮና ከአምናው ደግሞ ከዛ በፊት ያለው ዓመት ይሻላል ወይስ ተባብሶበታል የሚለውን ማጤን ይገባል። እነዚህ በጣም በጣም አላስፈላጊ የሆኑ በቤተሰብ መካከል እየተነሳ ካለን የሚያጎሉብን አይነቶች የመጨረሻ የፖለቲካ ግባቸው በጣም የተንጋደደ መሳሪያ የማምለክ ባህሎች እየተሻሻሉ መሄድ አለባቸው። ሌላው ለኢትዮጵያ ዲፕሎማት የሚያሰጋው አይደለም። ከዚህም የበለጠ ተግዳሮት ሊመጣ ይችላል። አገሬ ምን ትፈልጋለች? በእኔ አቅምና ችሎታ ምን ማድረግ አለብኝ? የማራምደው አጀንዳና የምነጋገርበት ጉዳይ ምንድን ነው የሚለው ነው እንቅልፍ የሚነሳና የሚያሳስብህ እንጂ ምቹ የተደላደለ ሜዳ ከተጠበቀ ዲፕሎማት ላያስፈልግ ነው ማለት ነው። አምባሳደር እጅግ በጣም አመሰግናለሁ ለተሰጠኝ ጊዜ እና ለነበረን ውይይት በጣም ክብር አለኝ። አመሰግናለሁ። እኔም እንዲሁ አመሰግናለሁ። ዶቼ ቬለ የሚልመድባችሁ